እኛ እያልን ያለነው ቀይ ባህር ይምጣና ግመሏችን ውሃ ስልጠማ ውሃ ይጠጣ እያልን አይደለም። ቀይ ባህር ይምጣና ተጠቅመን እንደግ ነው። ቀይ ባህር እጃችን ጋር እንደገባ ተአምራዊ እድገት እንዲመጣ ዛሬ ለዛ መዘጋጀት ያስፈልጋል። ባለሙያዎች ማሰብ ያስፈልጋል። ትውልድን ለዛ ማዘጋጀት ያስፈልጋል። አፋርን ለዛ እንዲሆን አድርጎ መስራት ያስፈልጋል። ካልሆነ ቃል የሚተላለፍበት ለአፋር ምንም እንትን የለው። ሰው መዘጋጀት አለበት። ሲሪየስሊ ዝግጅት መሆን አለበት። ቲቤቱ ምኑ አሁን ቀይ ባህር እንደሚመጣ አውቆ ቴክኒክና ቮኬሽኑ ማሰልጠን አለበት። ምን አይነት ስልጠና እንደሚያስፈልግ ትውልዱን እነ መሐመድ እና መሐመድ ሁሴን ካሪክለም ነድፈው የአመራር እስከ ቀበሌ ድረስ በዚህ ጉዳይ ላይ ፋንዳሜንታል የሆነ ሬዲነስ መፈጠር አለበት ነው። ይሄ አካባቢ በተለይ ማለት አፋርና ኢትዮጵያ እንዴት አድርገው ይመለሱ፣ እንዴት አድርገው ወደ ነበረ ትልቅነታቸው ይመለሱ ያላችሁ እንደሆነ እንዴት አድርገን ነው ስትራቴጂክ ካምባክ የምናረጋግጠው ካላችሁ ማሪታይም አክሰስ ይፈጠር። ያጣነውን ባህር በር ታግለን ወድቀን ሞተን እናስመልሰው። ትርክታችንን ሌሎች በሚያበጁት ራሳችንን ሌሎች በሚያበጁልን ትርክት መነጽር ማየት አቁመን እንደዛ ብቻ ሳይሆን ሌሎች እኛን የሚረዱት የማይሆን ትርክት በእኛ ላይ ባበጁት ሌንስ ሳይሆን የስልጤ ወንድምና እህቶች ዳይመንድ ናችሁ። ኢትዮጵያ ላይ ስልጤ ገባበት ሰፈር ያልተቀየረ አታገኝም። አንድ የስልጤ ልጆች አባቴ your family ኢትዮጵያ ላይ ትልቅ አሻራ ያላችሁ ማህበረሰብ ናችሁ። ለሚታዩ ሳምፕ ስልጤ ጉራጌ በጣም ወርቅ ህዝብ ናችሁ ለኢትዮጵያ። ንግዱን ያስተማራችሁ ሰው ልጅ እንዴት ነግዶ እንዴት አክቲቭ ሆኖ መኖር እንዳለበት ከትንሽ እንዴት መነሳት እንደሚቻል እኔ በጉራጌና በስልጤ ነው ያወቅኩት። የኛ ኢትዮጵያውያን እኛ ሱቅ በአደራ ማን ጋር ነው የምታስቀምጠው? ስልጤ ጋር ወይ ደግሞ ጉራጌ ጋር ነው አስቀምጠው የምትሄደው ሱቅ። ይሄን ያዝልኝ ብለኸው የምትሄደው ሱቅ ጋር ኢቭን ሽጥልኝ ብለህ ዕቃ ይዘህ መጥተህ ሽጥና ስጠኝ ብትለው ወደ ከተማ ነው ሻለ ለውጥ ብሎ የሚወሰደው። ግን አደጉ የሚባሉት ደግሞ ሀገሮች የተሻለ አቅም ያለው ሰው ከከተማ ወጣ ብሎ ፈንጠራ ያለ ቦታ ነው የነዚህ አይነት ቤት ሰርቶ መኖር የሚችለውና ያንን የብልጽግና የበለጸጉ ሰዎች የተሻለ አቅም ያላቸው ሰዎች ከከተማ ግርግር ወጣ ብለው በደንብ በልጸግ ያለ ህይወት ሲኖሩ ይሄን ነው የሚመስለው። በጤንነት ባካየ ነው ቆሻሻ የሚሆን የነበረ መጸዳጃ አሁን እናቶች ድሮ አይናቸው ጭምር እስኪጠፋ እሳት ለእንጨት ለቀማ ሄደው ሱንፍ ያሉ ይጥፉበት ከነበረው ብርሃን ሆኗል፣ ማብሰያ ሆኗል። ጉልበት ይቆጥባል፣ ጤንነት ይቆጥባል፣ ማዳበሪያ ይሆናል። መብራት በተሟላ መንገድ ያገኛሉ። በአጭር ቦታ ውስጥ ሁሉም በጎ የሚባሉ ለምግብነት የሚሆኑ ነገሮችን አንድ ቦታ ያስገኛል። ሁለተኛው አኗኗር ይቀይራል። ሰዎች አሁን በተበታተነ መንገድ ለእርሻ ማይመች፣ ወፍጮ ለማስገባት ማይመች፣ መንገድ ለመስራት ማይመች፣ ኤሌክትሪክ ለመዘርጋት ማይመች የነበረው በዚህ መንገድ ሰዎች ሲደረደሩ አንደኛ ለእርሻ የሚሆን ኩታ ገጠም ለማድረግ የሚያስችል የተሻለ እድል ይፈጠራል። ሁለተኛው በቀላሉ ሰርቪስ ያገኛሉ። ሶስተኛው ለመተጋገዝ የሚያስችል ማህበራዊ ህይወታቸው ይቀየራል። ስለዚህ የተሟላ ብልጽግና የሚባለውን ነገር በዚህ ናሙና ስላየ ነው። አቅም ደግሞ ያለው ሰው ይኖራል። ይሄ ደግሞ አሁን የተጀመረው የግብርና ሁሉም አይነቶች ተጨማሪ አቅም መፍጠሪያ ደግሞ መንገዶች ናቸው። በትንሽ መሬት በትንሽ ቦታ ማሩንም አሳውም ሊጨመርበት ይችላል። ፍራፍሬው እዛው ነው ያለው። የሚታረሰው የሚዘራው የሚረባውም አንድ ቦታ ላይ ከታከለበት ሰው በትላልቅ ማሳ ላይ ኢንዱስትሪያላይዝ በሆነ መንገድ ላይ የሚሰራ የነበረውን በኮቴጅ ደረጃ በሃውስሆልድ ደረጃ መስራት እንዲቻል አሳይቷልና ይሄም ያመላክተን አንድ ምናብ ነው፣ ነገር ማየት ነው። ነገ ምን ይኮናል የሚለውን የሚያይ መውሰድ ነው። ሁለተኛው አገር ተቋም መሪውን ይመስላል። በዚህ ደረጃ የሚያምን ራሱ ሮጦ ተንቀሳቅሶ የሚያሰራ መሪ ስላለ የሚሆን ነው። የመሪውን ደግሞ ካየ በየቀበሌው ድረስ አመራር ነው ያለው። ይሄ አብነት ምን እንደሚሆን ካየን አቅሙ በየደረጃው አለ። ሁሉም ሰው በዚህ መንገድ ከወሰደው መላው ኢትዮጵያን ይሄን የማድረግ አቅም እንዳለን ይታያል። ገበሬውም እየተቀየረ ነው። ከተማውም እያደገ ነው። ሀብት ይመጣል። ሀብቱ እያለ እንዴት መጠቀም እንዳለብን ነበር የማናውቀው። ይፈሳል ገንዘቡ እኮ ትልቅ ቤት ይሰራል፣ ግን ምን እንደሚይዝ አናውቅም ነበር የነበረውና አሁን እሱ ሁኔታ ቀየረልን። ይሄን ይዘን ከወሰድን በየደረጃው ከተሞች ያሉም ዘመዶች አሉ፣ ገጠርም ብዙ የሚያመርቱ አሉ። አሁን እንዴት ቻናል ማለግ እንዳለብን አይተናል ማለት ነው። ከዚህ ተነስተን በጥቂት ዓመታት ውስጥ ረጅም ጊዜ የሚወስደው ብልጽግና ወደ ራሳችን አስጠግተን መኖር የምንችልበት አይን ገላጭ የሆነ ነገር ነው። አይን